እስቲ አንድ ጥያቄ ልጠይቅ። በዓለማችን ላይ እጅግ በጣም ክፉ የሆነው ኩባንያ የትኛው ነው ብላችሁ ታስባላችሁ? መልሱ ምናልባት ከምናስበው በላይ በጣም ቅርብ ሊሆን ይችላል። እዚህ ላይ እያወራን ያለነው ግዛታቸውን በሕፃናት ጉልበት ላይ ስለገነቡት ወይም እያንዳንዱን እንቅስቃሴያችንን ስለሚከታተሉ ኩባንያዎች ብቻ አይደለም። አንዳንዶቹ የሥሩ ጥፋት በጥናት ከመግፋቱ የተነሳ በደማችን ውስጥ ሳይቀር ይገኛል። ዛሬ ከትርፍ ጀርባ የተደበቀውን አስደንጋጭ እውነት አብረን እንፈትሻለን። አንድን ኩባንያ ክፉም ያሰኘው ምንድን ነው? የሕፃናት ጉልበት ብዝበዛ ነው ወይስ በሚሊዮኖች የሚቆጠሩ ሰዎችን መረጃ መስረቅ? ምናልባት ደግሞ በቢሊዮኖች ደም ውስጥ ለዘላለም የሚኖር መርዝ መበተን ይሆን? የሚገርመው ነገር እነዚህ ሁሉ ከምናስበው በላይ እውን ናቸው። እሺ እንግዲህ ክፍል 1 የክፋት መነሻ። ታሪኩን ሁላችንም ከምናውቀው አንድ ታዋቂ ስም እንጀምር። በ1970ዎቹ ናይኪ የምርት ወጪውን ለመቀነስ ፋብሪካዎቹን ወደ ኤሽያ አዞረ። ግን ከዚህ ዝቅተኛ ዋጋ ጀርባ አንድ አስከፊ እውነት ተደብቆ ነበር። እሱም የሠራተኞቹ ሁኔታ ነው። በተለይም ይሄ ፎቶግራፍ ዓለምን በጣም አስደንግጧል። አንድ የ12 ዓመት ልጅ በቀን ውስጥ ለብዙ ሰዓት የናይኪ የእግር ኳስ ኳሶችን ሲሰፋ ያሳያል። ይሄ ምስል በቃ የሕፃናት ጉልበት ብዝበዛ ዋነኛ ምልክት ሆኖ ቀርቷል። እሺ ወደ ክፍል 2 ሲንሸጋገር ደግሞ የምናየው ሆን ብለው ስለሚያደርሱ ጉዳት፣ ሕዝብን ስለዋሹ ኩባንያዎች ነው። በጣም የሚገርመው ነገር ኮካኮላና ፊሊፕ ሞሪስ ሳይንስን እንደ መሳሪያ መጠቀማቸው ነው። ሁለቱም ኩባንያዎች ከምርቶቻቸው ጋር የተያያዙ የጤና ስጋቶችን ለማደበስበስ የራሳቸውን ጥናቶች በገንዘብ ደግፈዋል። በቃ እውነታውን ለማዛባት ሞክረዋል ማለት ነው። ይህንን ቃል የተናገረው የፐርዱ ፋርማ ባለቤት ነው። ኦክሲኮንቲን የተባለውን የህመም ማስታገሻ የሚያመርተው ኩባንያ የሐኪም ማዘዣዎች አውሎ ንፋስ እንደሚጠበቅ ሲናገር የኩባንያዋ ዋና ግብ የታካሚዎች ጤና ሳይሆን ትርፍ ብቻ እንደነበር ግልጽ ያደርግልናል። የፐርዱ ስልት በጣም ተንኮለኛ ነበር። በሽተኞች ላይ በግልጽ የሚታዩ የሱስ ምልክቶችን ሐሰተኛ ሱስ የሚል አዲስ ቃል ፈጥሮለት። መልእክታቸው ምን ነበር መሰላችሁ? አንድ ታካሚ ተጨማሪ መድኃኒት ከጠየቀ ሱሰኛ ስለሆነ ሳይሆን ህመሙን ስላልቀነሰለት ነው አሉ። መፍትሄውስ ተጨማሪ ኦክሲኮንቲን ማዘዝ ነው። በቃ ሱሱን በራሱ በመድኃኒቱ እንዲባባስ ማድረግ ነበር ስልታቸው። የዚህ ሁሉ ስግብግብነት ውጤት ይሄ ነው። ከ400,000 በላይ ሰዎች ሕይወታቸውን አጥተዋል። ይሄ ከአንድ ኩባንያ የማታለል ዘመቻ ተነስቶ አንድን ትውልድ ያወደመ ወረርሽኝ ነው። ክፍል 3 ገዳይ ቸልተኝነት። እዚህ ላይ ደግሞ የኩባንያዎች ቸልተኝነት በቀጥታ ወደ አስከፊ ጥፋት ሲያመራ እናያለን። የቦይንግ 777 ማክስ ታሪክ በጣም አሳዛኝ ነው። ወጪ ለመቆጠብ ብቻ MCAS የተባለ አዲስ ሶፍትዌር ከአብራሪዎች ጠብቀውታል። የመጀመሪያው አውሮፕላን ተከስክሶ 189 ሰዎች ሲሞቱ ቦይንግ ችግሩን አምኖ ከመቀበል ይልቅ ዝምታ መረጠ። ከ5 ወር በኋላ ሁለተኛው አውሮፕላን ተከስክሶ 157 ሰዎች ሲሞቱ ነው እውነቱ የወጣው። በአጠቃላይ 346 ሰዎች በቸልተኝነት ሕይወታቸውን አጥተዋል። አሁን ደግሞ እስቲ ዱፖንትን እንመልከት። ለቲፍሎን ምርታቸው PFOA የተባለ ኬሚካል ይጠቀሙ ነበር። ችግሩ ግን ይሄ ለዘላለም የሚኖር ኬሚካል በተፈጥሮ ውስጥ በፍጹም አይጠፋም። ዱፖንት ይሄ ኬሚካል ለካንሰርና ለሌሎች ከባድ በሽታዎች እንደሚያጋልጥ ለብዙ ዓመታት እያወቀ በሚሊዮን ቶን የሚቆጠር ኬሚካል ወደ ወንዞችና አየር ሲለቅ ቆይቷል። የዱፖንት ድርጊት ያስከተለው ውጤት ዓለም አቀፋዊ ነው። ዛሬ ላይ በምድር ላይ ከሚኖሩ ሰዎች 99% ደም ውስጥ PFOA ይገኛል። ከአንታርክቲካ ፔንጉዊኖች አንስቶ እስከ እኛ ድረስ ማንም ያመለጠ የለም። ክፍል 4 ደግሞ አገር አፍራሽ ኩባንያዎች። እዚህ ላይ ክፋቱ ከግለሰብ አልፎ አንድን አገር ሲያጠፋ እናያለን። ይሄ የሙዝ ሪፐብሊክ የሚለው ቃል ዝም ብሎ ቀልድ እንዳይመስላችሁ። ከጀርባው ያለው እውነታ በጣም አስከፊ ነው። ይህ ቃል የሚያመላክተው አንድ ኩባንያ የአንድን አገር ፖለቲካና ኢኮኖሚ ሙሉ በሙሉ ሲቆጣጠር ነው። ልክ ዩናይትድ ፍሩት በማዕከላዊ አሜሪካ እንዳደረገው ማለት ነው። ዩናይትድ ፍሩት የዛሬው ቺኪታ ማለት ነው። በጓቲማላ ያሉ ሰራተኞች የተሻለ ክፍያ ሲጠይቁ ምን እንዳደረገ ታውቃላችሁ? መንግስቱን ኮሚኒስት የሚል ታርጋ ለጠፈበት። የአሜሪካን መንግስት በማሳመን በዲሞክራሲ የተመረጠን መሪ አስወግዶ የራሱን አምባገነን ሾመ። ውጤቱስ ለ36 ዓመታት የዘለቀ እርስ በርስ ጦርነት እና የሚተወረሙ ሺህ ሰዎች ሞት። ይህ ሁሉ ለሙዝ ትርፍ ሲባል ነው። ይህ አገራትን ዕጣ ፈንታ የመወሰነ ኃይል በዘመናችንም ቅርጹን ለውጦ ቀጥሏል። ለምሳሌ ፌስቡክ በማያንማር ለትርፍ ሲል በፍጥነት ሲስፋፋ የጥላቻ ንግግርን መቆጣጠር አልቻለም ወይም አልፈለገም። የተባበሩት መንግስታት ድርጅት እንዳለው የፌስቡክ መድረክ ለዘር ማጥፋት ወሳኝ ሚና ተጫውቷል። እሺ፣ ክፍል 5 የክፋት ጥንታዊ መነሻ።
እስካሁን ያየናቸው ኩባንያዎች በሙሉ የተከተሉት የጨዋታ መመሪያ ከየት መጣ? የመጀመሪያዎቹ ዓለም አቀፍ ኮርፖሬሽኖች የደችና የብሪቲሽ ኢስት ኢንዲያ ኮምፓኒዎች ዝም ብሎ ኮምፓኒዎች አልነበሩ። ከሀገራቸው መንግስታት የበለጠ ኃይል ነበራቸው። የግል ጦር አቋቁመው አገራትን ወረዋል። የቅመማ ቅመም ገበያን ለመቆጣጠር ብቻ ሲሉ የዘር ማጥፋት ፈጽመዋል። አንድን ሙሉ ሀገር ቻይናን በኦፒየም ሱስ አጥለቅልቀዋል። በቃ እስካሁን ያየናቸው የክፋት አይነቶች ሁሉ መነሻቸው እነሱ ናቸው። ታዲያ ከናይኪ ጀምሮ እስከ ኢስት ኢንዲያ ኩባንያ ድረስ እነዚህን ሁሉ ድርጅቶች የሚያመሳስላቸው ነገር ምንድን ነው? መልሱ በሚገርም ሁኔታ ቀላል ነው። ከሁሉም ነገር ጀርባ ያለው ብቸኛ አንቀሳቃሽ ኃይል የትርፍ ፍላጎት ነው። እስቲ አስቡት፣ የሕፃናት ጉልበት ብዝበዛ፣ ገዳይ መድኃኒቶች፣ የተከስከሱ አውሮፕላኖች፣ የተመረዘ ዓለም፣ እነዚህ ሁሉ የአንድ ዛፍ ቅርንጫፎች ናቸው። የዛፉ ስር ደግሞ ማለቂያ የሌለው የትርፍ ጥማት ነው። እርግጥ ነው የትርፍ ፍለጋ ዘመናዊውን ዓለም ገንብቷል፣ ብዙ ፈጠራዎችንም አምጥቷል። ነገር ግን ያለምንም ገደብ ሲሆን የሰው ልጆችን ዋጋ ያስከፍላል። ስለዚህ ራሳችንን መጠየቅ ያለብን የመጨረሻው ጥያቄ ይሄ ነው። ትርፉ ለተከፈለው ዋጋ ይመጥናል